ሰላም ሰላም ውድ የቲክቶክ ቤተሰቦች፣ ዛሬ እስኪ ትንሽ አብረን እንዋል። ይህ ቪዲዮ የሰራሁት ያው ምግብ ለማትበሉና ውሃ ለማትጠጡ በተለይ ከእንቅልፋችሁ እንደተነሳችሁ ቀጥታ ወደ ስራ ለምትገቡ ልጆች እናንተን ይመለከታል። ባለፈው ዕለት በሌሊት ፒዛ ሰርቼ ስበላ አምሮኝ ነው። የዛን ቀን ርቦኝ አይደለም ተነስቼ እሱን ሰርቼ ስበላ ብዙዎቻችሁ እኔ ስልክ ካለ ምግብ ትዝ አይለኝም፣ ምግቤ ስልኬ ነው ምናምን ያላችሁ ልጆች አላችሁ እና ተው ትጎዳላችሁ። በተለይ ስራ የሚበዛባችሁ ልጆች ይሄ ሃይላንዱን ያሳየኋችሁ ማታ ማታ ወደ ክላሴ ለመተኛ ስገባ ይዤ እገባለሁ፣ ውሃ እጠጣለሁ ማለት ነው እና ትጎዳላችሁ። እኔ ስራ የለብኝም፣ ያንን ያህል ስራ የለብኝም፣ ግን በጣም የምትሰሩ ልጆች፣ በጣም የምትደክሙ ልጆች፣ ልጅ ያለበት ቤት ያላችሁ አላችሁ እና ምግብ አትበሉም በዛውም ማለት ነው እና ትጎዳላችሁ። አሁን እዚህ ጋር እኔ ቁርሴን አልበላሁም፣ ተነሳሁ፣ ታጠብኩኝ፣ ውሃዬን ጠጣው ማለት ነው። ማታ ማታም በቃ ክላሴ ሁሌ ውሃ ይዤ እገባለሁ፣ እየጠጣው ነው ማድረው ማለት ነው እና አሁን ቁርሴን እሰራለሁ ማለት ነው። ግን እስከዛ ውሃዬን ጠጣ። ብስኩት ምናምን አለ፣ ግን ጥርሴ ስለሚያመኝ መብላት አልፈልግም ብስኩት እና ቁርሴን ልሰራ ያሰብኩት ድርቆሽ ነው። ወደ ቤት ጽዳት ከመሄዴ በፊት ቁርሴን ሰርቼ መብላት አለብኝ ማለት ነው። እራሳችሁን በቻላችሁት መጠን መጠበቅ አለባችሁ። ትጎዳላችሁ። አሁን አይታወቃችሁም፣ ግን ወደ በኋላ ላይ በጣም ነው የምትጎዱት። ቅድሚያ የራሳችሁን ማስቀደም አለባችሁ። ቁርሳችሁን ከበላችሁ በኋላ ከዛ በኋላ ለምን ቤት አፍርሱ ብትባሉ እንኳን ታፈርሳላችሁ እና ትጎዳላችሁ። ራሳችሁን መጠበቅ ካለባችሁ ጠብቁ። ዝንጅብል፣ ነጭ ሽንኩርት ፈጨው እዚህ ጋር ከቲማቲም ጋር። እንዳጋጣሚ ሽንኩርት አልነበረኝም፣ ያው ቅመም ስላለ ችግር የለውም። እዚህ ጋር ብሁር አረኩኝ ወጣን ለማጨስ ማለት ነው እና ቲማቲሜ እስከሚንተከተክ ወይ እስከሚበስል ድረስ የተኛውበትን ክላሴን መጠራረግ ጀመርኩኝ። የቤቱ ያው ንጹህ ነበር እንዳጋጣሚውም ሆኖ፣ ግን ሁል ጊዜ እኔ ክላሴን የምተኛበት ክፍል ጭስ ማጨስ ደስ ይለኛል። ሁሌ ንጹህ ቢሆን እንኳን ጭስ ማጨስ ደስ ይለኛል እና ቲማቲሜን እያቁላላው ክላሴን ጠረኩኝ ማለት ነው። እዚህ ጋር ያው ወደ ሳሎንም ጠረቅ አረኩኝ። ያው እኔ ቤት የምወለውለው በሳምንት አንድ ቀን ነው። ምክንያቱም ልጅ የለብኝም፣ ሰው የለብኝም። እኔና ሴትዬ ብቻ ነን። እሷም ከኔ ጋር አይደለችም። ያው እሷ እና እኔ የተለያየ ቦታ ነው ያለ ነው። እኔ ብቻዬ ነኝ ማለት ነው። እዚህ ጋር ቲማቲሜን አየሁት። በመሃል መጥቼ የምፈልገውን ነገር ጨማመርኩኝ። እዚህ ጋር የካርቶኒን ቲማቲም ዘይት ጨማመርኩኝ። በቃ እንዲህ ምግብ ቁርሴን እየሰራው ቤት ማጽዳት ሁላ እችላለሁ። እንዲህ በቃ ምግቤን እየሰራው እንዲህ እሰራለሁ ማለት ነው። እንደዚህ ነው ማድረግ ያለባችሁ። ቴሌቪዥን ከፈኩኝ ምናምን ቤት በቃ የሚነሳሳ ነገር አነሳሳው። ክላሴን ይኸው ጭስ አጭስኩኝ። ዘጋዋት ማለት ነው። ደስ ነው የሚለኝ እንደዚህ እና ቁሌቴም ይኸው እንደምታዩት ነው። እዚህ ጋር በመሃል ውሃ እየጠጣው ነው። ባይገርማችሁ ሽንት ቤት ምናምን አለ፣ ግን ቁርሴን ሳልበላ ንክች አላረግም ማለት ነው እና ያው ከዚህ በኋላ ሽንት ቤት አጥባለሁ። አንድ ነው ሽንት ቤት ያለብኝ። እንደገና ደግሞ ምሳ ሰራለሁ ለሴትዬ። ምሳ ሰዓት ነው ሁሌ የምንገናኘው ከሴትዬ ጋር እና ድርቆሽ ይሄን ይመስላል። ግን እኔ መብላት ፈልጌ ስለነበረ በቃ ቶሎ ለመብላት ብዬ አያችሁት። እንጀራ የፍርኖ ዱቄት ነው፣ ግን በጣም ምርጥ ነው። በተለይ ድርቆሽ አትጠይቁኝ፣ በጣም ነው ድርቆሽ ላይ የሚጣፍጠው እና ትንሽ ስጎን መጠጥ አላረገውም፣ ግን ቸኩዬ ስለነበረ እንደዚህ በላው ማለት ነው። እዚህ ጋር ምግብ ከበላው በኋላ የቀረው ስራ ማን ይስራ?